ስለ መኪናችን ማቀዝቀዣ ካለፈው የቀጠለ የሚቀጥለውን ክፍል ማየት ትፈልጋላችሁ? ኑ ላሳያችሁ። ሰላም እንደምን ከረማችሁ? ይህ የእኑማ ዝግጅታችን ነው። እሙሽ እባላለሁ። ባለፈው ሳምንት ስለ መኪና ማቀዝቀዣ ወይ ደግሞ ኤር ኮንዲሽነር ተነጋግረን ነበረ። ይሄኛው ደግሞ ክፍል 2 ሲሆን ባለፈው ሳምንት በኤሌክትሪክ ለሚሰሩ መኪኖች ያለ የኮምፕረሰር ሲስተም ነበር ያሳያችሁ። ምክንያቱም ይሄ የሚሰራው በኤሌክትሪክ ስለሆነ፣ አሁን ደግሞ በነዳጅ መኪና ለሚሰሩ ያለው የኮምፕረሰር አይነትን አምጥቼላችኋለሁ። እንግዲህ ልዩነታቸው ምንድነው? ይሄኛው የሚሰራው ከመኪናው ሞተር ጋርና ከዲናሞ ጋር በቺንጊያ ተያይዞ የሚሽከረከር ሲሆን ልክ ክሊማ የሚለውን ስንጫና በክሊማ ማቀዝቀዣውን ስንጫነው እዚህ ጋር ያለው ነገር አብሮ ይሽከረከራል ማለት ነው። ያለዛ ግን እንዳያችሁት ይሄ ብቻ ይሽከረከራል ከሞተሩ ጋር። ልክ ያኛውን ስንጫነው ይሄኛው ውስጥ ይገባና አብሮ ይሽከረከራል ማለት ነው። ይሄ በእንግሊዝኛው ክለች ይባላል፣ ኮምፕረሰር ክለች ይባላል። ስለዚህ በዛ መሰረት ይሰራል ማለት ነው። ከዛ ደግሞ የሚቀጥለው ደግሞ ጋዝ እንዴት እንደምንሞላና እንዴት እንደምንሰራ አሳያቸዋለሁ። ተከተሉ። ያው እንግዲህ ዛሬ በተለይ እዚህ ሀገር የምጠቀምበት ይሄኛው ማሽን ነው። ይሄ እንግዲህ ሁለት አይነት የጋዞችን መሙላት ይችላል። አንደኛው R134A የሚለው ይሄ ማለት መካከለኛ እድሜ ላሉ መኪኖች የሚሰራና ይሄ ደግሞ አዲስ ለሆኑ R1234 YF የሚል አዲስ የሆኑ ናቸው ማለት ነው። ስለዚህ ሁለት ጋዝ አለን አሁን የምንጠቀምበት ብዙ ጊዜ ታዋቂ የሆነው። አሁን ግን በጣም ደግሞ አዲስ የሆኑ መኪኖች ደግሞ ሌላ አይነት ጋዝ መጥቷል። እሱ ግን ገና እስካሁን ማሰራት ስላልጀመረ ማሽኑ አልመጣም፣ አላገኘም። አዝዣለሁ ማሽኑ። እንግዲህ ሁለቱን ጋዝ ምን አይነት እንደሆነ ለማየት የምንችለው እዚህ ላይ ባለው መኪናው ላይ ብዙ ጊዜ ይለጠፋል። ይሄ ለምሳሌ አሁን የመኪና R134A የሚለው ሲሆን ሌሎች ደግሞ አዲስ መኪኖች ደግሞ 1234 YF የሚለውን እንጠቀማለን ማለት ነው። እዚህ ላይ እንደምታዩት ይሄ አሁን ለምሳሌ መኪና አንድ ቁጥር ብሎ 525 ግራም ፕሉስ ማይነስ 25 ግራም ይላል። ሁለት ደግሞ ከሆነ 825 ግራም ይላል። ይሄ ማለት ይሄ መኪናው ትራንስፖርተር ስለሆነ ሁለት የማቀዝቀዣ ሲስተም አለው ማለት ነው። ስለዚህ አሁን የአንዱን ብቻ ብንሞላ ሙሉ ጋዝ ስለማይኖረው ትክክል አይሰራም ማለት ነው። ስለዚህ በትክክል ይሄኛው ማየት ይቻላል። ምክንያቱም የተለያየ መኪና አንዳንዱ እዚህ ላይ ይኖራል፣ አንዳንዱ ኮፈኑ ላይ ይኖራል፣ አንዳንዱ ደግሞ የቴክኒክ ሲስተም የቴክኒክ መጽሐፍ ውስጥ ገብቶ ማንበብ ይቻላል። ስለዚህ በዛ መሰረት እንሞላለን ማለት ነው። እንዴት እንደሚሞላ ደግሞ አሳያቸዋለሁ። ያው እንግዲህ እንደምታዩት ጋዝ ሞልተን ጨርሰናል። እዚህ ላይ እንደምታዩት መኪናው ላይ የተገኘው ጋዝ 212 ግራም ነው። ይሄ ማለት በጣም ትንሽ ነው። እኛ አሁን 825 ግራም ሞልተናል ጋዙን። ኦይል ደግሞ 21 ግራም ሞልተናል። 4 ግራም ደግሞ ኡቭ የሚባለው ኦልትራ ቫዮሌት የሚባል ኬሚካል አለ። እሱ የሚጠቅመን ያው ባለፈው ጊዜ እንዳሳየዋችሁ ለምሳሌ ቀዳዳ ቢኖር የሚያስተነፍስ ቦታ ቢኖር ያ ኬሚካሉ ሲስተም ውስጥ ይገባና በዚህ በምታዩት ላይት መሰረት አይናችሁ ላይ ለጥንቃቄ የሚደረግ ነው። መስተናጽራችሁን ታደርጋላችሁ፣ ላይቱ ታያላችሁ። ይሄንን የዚህ አይነት ላይት ነው እና እዚህ ጋር ለካሽ ካለው እንደዚህ ታዩታላችሁ ማለት ነው። አሁን ያ ኬሚካሉ እዚህ አካባቢ ይወጣል። ለካሽ ቢኖር እዚህ እንደዚህ እንደምታዩት ያሳያል በደንብ ማለት ነው። በዚህ መከታተል ይቻላል። የሚያፈስ ቦታ ደግሞ የሚተነፍስ ቦታ ካለው ማለት ነው። እንግዲህ ሁልጊዜ ጋር ስንሰራ እንደዚህ ክሊማ ላይ ጋር ስንሰራ እርግጠኛ መሆን ያለብን ሲስተም ውስጥ ጋዝ እንደሌለ ወይ ደግሞ ማሽኑ ራሱ ባዶ ማድረግ አለበት። ያለዛ ግን ዝም ብለን ከፈታ ነው ኃይለኛ ግፊት ስላለው ቆዳችን ላይ አይናችን ላይ ጉዳት ሊያመጣ ይችላል። ስለዚህ እሱ ስንሰራ መጠንቀቅ አለብን። መነጽር መጠቀም አለብን። ብዙውን ጊዜ እሱን አይነት ነገር ስንሰራ ይሄ መብራቱ ያስፈልገናል። እንግዲህ ይሄን ደግሞ እንደምታዩት የራዲያተር ደግሞ ኮንደንሰር የሚባለው ነው። እንግዲህ ሲስተሙ በዚህ ውስጥ አልፎ ከዛ ወደ መኪና ውስጥ ይገባል ማለት ነው። ለዛሬ ያለኝ ይሄ ነው። ጥያቄ፣ አስተያየት፣ ሀሳብ ካላችሁ ለመቀበል ፈቃደኛ ነኝ። አሁንም እላለሁኝ ኑ እንማማር። እኔ ማላውቀውን አስተምሩኝ፣ የምችለውን ደግሞ በትንሹ ቢሆን አስረዳቸዋለሁኝ። መልካም ሳምንት። ለሚቀጥለው ጊዜ